በበበ የትም ስትንዘላዘይ ያመጣሽውን ያንተ ነው ስትይ ትንሽ አጣፍሪም እንዴ? ምን እያልከኝ ነው? ከዚህ በፊትም ነግሬሃለሁ ከዳኒ ጋር ጨርሻለሁ። አሁን ካንተ ጋር ነኝ እያልኩ ነው። ምን እያልኩሽ ያለሁት ይኸው ግልጽ ነው ብዬ ነገርኩሽ ያለሁት። ሄደሽ አባቱን ፈልጊ። ምን እያልክ ነው? ጋብቻም የለም እንደ ባልና ሚስት አብሮ በመኖር ግንኙነት ውስጥ የተወለደም የተጸነሰም ልጅ ከሌለ እና በሌላ አግባብ የተወለደ ሰው ካለ ያለው አማራጭ ምንድነው? ይሄ ልጅ የኔ ነው ብሎ የሚቀበለው ሰው መምጣት አለበት። ያው በህገ መንግስቱ አንቀጽ 36 አንድ ልጅ ወላጆቹን የማወቅ ህገ መንግስታዊ መብት አለው። አባት አለመሆኑን ማስረጃ ካልመጣ በስተቀር ኤክስ የሚባል ሰው ጋር ነው ለምሳሌ የምትወጣው አንተ ጋር ቀጣይነት ባለው የግብረ ስጋ ግንኙነት እናት ያለችው ግን ደግሞ ኤክስ ከሚባል ሰው ጋር ትወጣ ነበር ከተባለ እና ይሄን ካስረዳ አባትነትን መቀበል አይቻልም ይላል ህጉ። በሚወለድ ልጅ አባቱ ተደርጎ የሚወሰደው በዛ ወቅት ከእናትየዋ ጋር አብሮ የኖረው ባል ወይም ደግሞ አብሮ እየኖረ ያለው ግለሰብ ነው ማለት ነው። ምንድነው ቆይ እዚህ አጣድፈሽ የጠራሽኝ? እስኪ መጀመሪያ ተረጋጋ ሀኒ። ምንድነው የምረጋጋው? ቆይ አይደርስም ነበር እንዴ? ይደርሳል ግን አስቸኳይ ስለሆነ ነው። እሺ ተናገሪ፣ ምን ሆነሻል? ምርመራ አደረኩኝ። የምን ምርመራ? ይኸውልህ ምርመራ አደረኩና ነፍሰ ጡር እንደሆንኩ ነገሩኝ። ምን ነፍሰ ጡር? ከማ ካንተ ነው? ሌላ ከማ ሊሆን ይችላል። ትቀልጃለሽ እንዴ? 4 ቀን እንዴት አረግንና እርጉዝነት ያለሽ እንዴ? ማለት ነው ይሄ ነገር እኮ በአንድ ቀን ሊፈጠር የሚችል ጉዳይ ነው። ይኸውልሽ አይደለም በአንድ ቀን በአንድ ሰከንድ የሚፈጠር ከኔ ለመሆኑ ምን ማስረጃ አለሽ? ካንተ እኮ ነው ያረገዝኩት ከሌላ ሰው መሰለኝ። ትሰሚኛለሽ? ከዳኒ ጋር ያለሽን ሪሌሽንሺፕ እንዳላቆምሽ እኮ አውቃለሁ። የምን ዳኒ ነው? ዳኒ እኮ ያለፈ ታሪክ ነው። በበበ የትም ስትንዘላዘይ ያመጣሽውን ያንተ ነው ስትይ ትንሽ አጣፍሪም እንዴ? ምን እያልከኝ ነው? ከዚህ በፊትም ነግሬሃለሁ ከዳኒ ጋር ጨርሻለሁ። አሁን ካንተ ጋር ነኝ እያልኩ ነው። እያልኩሽ ያለሁት ይኸው ግልጽ ነው ብዬ ነገርኩሽ ያለሁት። ሄደሽ አባቱን ፈልጊ። ምን እያልክ ነው? ሰላም ክቡራን እንደምን ሰነበታችሁ? የጠበቆች ወግ ጀምሯል። ዛሬም እንደተለመደው በአዲስ የህግ ጉዳይ ልንነጋገር እኔ ጠበቃ ሙልጌታ በላይና ጠበቃ ሰለሞን ግርማ ተሰይመናል። ከጠበቆቹ ወግ ጋር አብራችሁ ቆዩ። እሺ ሶል እንዴት ነህ? እንዴት ከረምክ? ሰላም ነው። ዛሬ የምናነሳውን ርዕሰ ጉዳይ አስተዋውቀንና ውይይታችንን እንጀምር። እንግዲህ ዛሬ የምንወያየው ያው እዚሁ ቤተሰብ ህጉ ላይ ነው የምንወያየው። በተለይ ደግሞ ስለ አባትነት ማወቂያ መንገዶች ነው የምናወራው። እንግዲህ አባትነት ያው እንደምታውቀው በርካታ ልጆች የማንነት ጥያቄ ነው እና ከማንነት ጥያቄ አልፎ ደግሞ በርካታ የህግ ኢምፕሊኬሽንም ያለው ደግሞ የህግ ጉዳዮችን የሚዳስስ ነው። ምክንያቱም ከውርስ አንጻር፣ ከቀለባ አንጻር፣ ከንብረት አንጻር የሚነሱ የልጅነት ጥያቄዎችን ተከትሎ የሚመጡ የአባትነት ጥያቄዎች አሉ እና እነዛን እንዴት ነው የምናውቀው? አንድ ሰው አባቱ ማን ነው የሚለውን ነገር የምናውቅባቸው መንገዶች እነሱን ነው የምናየው። ምክንያቱም አባትነት በህገ መንግስቱ አንቀጽ 36 አንድ ልጅ ወላጆቹን የማወቅ ህገ መንግስታዊ መብት አለው። ከዛ ባሻገር ደግሞ በሌሎች መደበኛ ህጎችም ከአባትነት ጋር የተያዙ በርካታ ክርክሮች ይነሳሉ። እነዛን ለመፍታት ደግሞ አንዱ መፍትሄ አባት ማን ነው የሚለውን ነገር ማወቅ ቅድመ ሁኔታ ነው። አንዳንዴም ቅድመ ሁኔታ አስገዳጅ ይሆናል እና ከዛ አንጻር እነዚህ ጉዳዮች ላይ እንዴት ነው አባትነትን የምናውቀው የሚሉትን ነገሮች ነው የምንወያይበት። ምን አይነት መንገዶች አሉ? ስንት መንገዶች አሉን? ህጉ ምን አይነት ጥበቃ ነው ያለው በዚህ ረገድ የሚለውን አባትነትን ከማወቅ አንጻር ያሉትን ነጥቦች ነው የምንወያየው ማለት ነው። እንግዲህ በቤተሰብ ህጉ አንቀጽ 125 ላይ በግልጽ እንደተመለከተው አባትነት የማወቂያ መንገዶች 3 ብቻ ናቸው አይደል? 3 ናቸው፣ ተቆጥረው የሚታወቁ ናቸው። አንዳንድ ጊዜ ማለት ህጉ ግልጽ ሆኖ እያለ ወጣ ያሉ ነገሮችንም ስለምናይ ነው በግልጽ ቦልድሊ መናገር የሚያስፈልገው። እነዚህ 3 አባትነት የማወቂያ መንገዶች ደግሞ ተራ በተራ ነው እንጂ የሚመጡት አማራጭም ማለት ነው። ማለት ከ3ቱ በአንዱ ልጅነቴን ላረጋግጥ የትኛው ይሻለኛል ብለህ የምትመርጣቸው አይደሉም። የመጀመሪያው ካለ አለቀ በቃ። ከዛ በመጀመሪያው አባትነት ካልታወቀ ነው ወደ ሁለተኛው ከዛ ወደ ሶስተኛው የምንሄደው። ይሄ ነገር ግልጽ እንዲሆን እነዚህ ነገሮች እነማን ናቸው የሚለውን እናስረዳቸው። የመጀመሪያው በህግ የታወቀ ግንኙነት ኖሮ በዛ ግንኙነት ውስጥ የተጸነሰ ወይም የተወለደ ልጅ
የግንኙነት ውስጥ ያለው ሰው ነው አባቱ ነው የሚለው ህጉ። ምንድነው እሱ? በህግ የታወቀ ግንኙነት ስንል ምን ሪፈር ለማድረግ ነው? ባለፈው ሳምንት ያወራናቸው ደጋግመን ስናወራ አይደለ? ጋብቻና እንደ ባልና ሚስት አብሮ መኖር። በቃ ከጋብቻና እንደ ባልና ሚስት አብሮ ከመኖር ውጪ ሌላ በህግ ጥበቃ የሚያገኝ ግንኙነት የለም። ጠቅሰነዋል አይደለ? ፍቅረኝነት፣ እጮኝነት ምናምን እያልን የገለጽናቸው ነገሮች የሴክስ ፓርትነር መሆን፣ ለረጅም ጊዜ አብሮ በቃ እነሱ በህግ የሚታወቁ ግንኙነቶች ስላልሆኑ ከጋብቻ ወይም እንደ ባልና ሚስት አብሮ ከመኖር ግንኙነት ነው የተጸነስኩት ወይም የተወለድኩት የሚለውን ሲያስረዳ አንድ ሰው ጋብቻ ከሆነ ባልየው፣ እንደ ባልና ሚስት አብሮ መኖር ከሆነ ደግሞ ይሄ እንደ ባልና ሚስት አብሮ በመኖር ግንኙነት ውስጥ ያለው ሰው ነው የልጁ አባት ብሎ ህግ ግምት የሚወስደው። በቃ ግምት ይወስዳል። ላትሆን እኮ ትችላለህ በተግባር እውነት ነው፣ ግን ህጉ ግምት ይወስዳል። በተጸነሰ ጊዜ ወይ ደግሞ በተወለደ ጊዜ በዚህ ግንኙነት ውስጥ በህግ በጸኑ ህግ እውቅና በሚሰጣቸው በእነዚህ በጠቀስካቸው ግንኙነት ውስጥ ያለ ከእናትየዋ ጋር አብሮ የነበረው ፓርትነር ወይ ደግሞ አጋር እንበለው እንደ አባት ይወሰዳል ማለት ነው። ህጉ ግምትን የወሰደው አይደል? በጋብቻ መሀል እንደ ባልና ሚስት አብሮ በመኖር መሀል አይደል? ሰዎች ወይም በተለያየ መንገድ በአመንዝራነት ምክንያት ወይም በተለያየ ምክንያት ከሌላ ሰው ጋር ግንኙነት ፈጥረው እኮ ሊሆን ይችላል። ህጉ እሱ አያገባውም፣ አይመለከተውም። በቃ ይሄንን ግምት ወስዷል። ምክንያቱም ልጆች ከጋብቻ ነው የሚወለዱት እንደ ባልና ሚስት አብሮ ብሎ ገምቷል። ግን አባት አይ ይሄ ነገር ይሄ ግምት ልክ አይደለም፣ ይሄ ልጅማ የኔ አይደለም፣ ይሄንንማ እጠራጠራለሁ የሚል ከሆነ ህጉ ያስቀመጠለት ስርዓት አለ። በሌላ ጊዜ ነው የምናወራው። የመካድ ክስ በማቅረብ ካላስተባበለው በስተቀር አንደኛው መንገድ እሱ ራሱን የቻለ አንድ መንገድ አንድ አማራጭ ስለሆነ እሱን በቀጣይ በሌላ ፕሮግራም እንመለስበታለን። ስለዚህ አንደኛው የአባትነት ማረጋገጫ ወይ ደግሞ ማወቂያ መንገድ በጸና ጋብቻ ውስጥ ወይ ደግሞ እንደጠቀስነው ከጋብቻ ውጭ እንደ ባልና ሚስት አብሮ መኖር ውስጥ በሚጸነስ ወይም በሚወለድ ልጅ አባቱ ተደርጎ የሚወሰደው በዛ ወቅት ከእናትየዋ ጋር አብሮ የኖረው ባል ወይም ደግሞ አብሮ እየኖረ ያለው ግለሰብ ነው ማለት ነው። ሁለተኛው ይህንን ልጅ ይሄማ የኔ ልጅ ነው ብሎ የሚቀበለው ሰው ሲኖር ነው ይሄ የሚሆነው። የመጀመሪያ አማራጭ ሳይኖር ስለሌለ በቃ በጋብቻም ውስጥ አይደለም ይሄ ልጅ የተወለደው፣ እንደ ባልና ሚስት አብሮ በመኖር ግንኙነትም አይደለም የተወለደችው፣ ወንድም ሴትም ስለሆነ ይሄንን አጣርተን አይ ጋብቻም የለም እንደ ባልና ሚስት አብሮ በመኖር ግንኙነት ውስጥ የተወለደም የተጸነሰም ልጅ ከሌለ እና በሌላ አግባብ የተወለደ ሰው ካለ ያለው አማራጭ ምንድን ነው? ይሄ ልጅ የኔ ነው ብሎ የሚቀበለው ሰው መምጣት አለበት። ሁለተኛው አማራጭ አሁን አንተ ከጠቀስከው ቀጥሎ ያለው አባትነት የምናውቅበት ሁለተኛው አማራጭ እኔ ነኝ አባት ብሎ አባትን የሚቀበል ሰው ሲኖር ነው። አባቱ እኔ ነኝ በሚል በግልጽ አባት ነኝ ብሎ ሲገልጽና ያንን ቃሉን ሲሰጥ ነው። ስለዚህ ሁለተኛው መንገድ ይሄ ነው። ነገር ግን እንዲህም ሆኖ አንዳንዴ አባት በሕይወት ላይኖር ይችላል። አባት እንደሆነ እየታወቀም ቃሉን እንዳይሰጥ ደግሞ አባት በሕይወት ላይኖር ይችላል፣ ሊሞት ይችላል፣ ወይ ደግሞ መግለጽ የማይችልበት የጤና እክል ሊኖር ይችላል፣ አስገዳጅ ሁኔታ ሊኖር ይችላል እና በእንደዚህ አይነት ሁኔታ ምንድን ነው የአባት ወገን የሆነ አንድ ሰው አባትነቱን እሱን ተክቶ የሚቀበልበት ሁኔታ አለ ማለት ነው። በእንደዚህ አይነት ስርዓት በግልጽ ሕጉ ያስቀመጣቸው ሁኔታዎች አሉ። ነገር ግን እዚህ ላይ አንድ ደግሞ ዋና ነገር መነሳት ያለበት ምንድን ነው? አንድ ሰው አባት ነኝ ስላለ ብቻ እሱ ቃሉን ስለሰጠ ስለተቀበለ ብቻ አባትነት ወዲያው የሚጸድቅበት ሁኔታ የለም። እሱን አባቱ ተብሎ ተቀባይነት የሚያገኝበት ሁኔታ የለም። ምን ይጠይቃል? የእናትየውን የልጁን እናት ፍቃድ ደግሞ ይጠይቃል። ፍቃድ ስንል ምንድን ነው? አዎ እሱ ነው ልክ እንዳለው እንደገለጸው አባት ነኝ እንዳለው እሱ እንደገለጸው ልክ ነው፣ ስለዚህ አባትነቱን እኔ እቀበላለሁ የሚል ማረጋገጫ እሷ ካልሰጠች በስተቀር አንድ ሰው አባት ነኝ ስላለ ብቻ አባትነት አይረጋገጥም እና ተቀባይነት አያገኝም ማለት ነው። ይሄ ነው። ከዛ ውጭ ዋና ደግሞ መነሳት ያለበት ነገር አንዴ በተሻሻለው የቤት ሕግ አንቀጽ 140 ላይ እንደተቀመጠው ንዑስ ቁጥር 1 ላይ አንዴ አባት ነኝ ብሎ ቃል ከሰጠ አንድ ሰው ያንን ቃል መልሶ ሊሽር አይችልም። በግልጽ ይከለክላል። መቀየር፣ መለወጥ፣ መሻር አይችልም ነው የሚለው። ስለዚህ ነገር ግን እንደዚህ አሁን ቃሉን የሰጠ ቢሆንም መሻር የማይችልበት ሁኔታ ቢቀመጥም በልዩ ሁኔታዎች ደግሞ የሚሽርባቸው ሁኔታዎች አሉ። ለምሳሌ ይሄንን አባት ነኝ ብሎ የተቀበለበት ሁኔታ ተገዶ ከሆነ አስገዳጅ ሁኔታ ውስጥ ገብቼ ነው፣ ተገድጄ ነው፣ እንዲህ እንድል ተደርጌ ነው፣ እንዲቀበል ተገድጄ ነው የሚል ማረጋገጫ ካቀረበ ሊሽር ይችላል አባትነቱን የሰጠውን ቃል። ሁለተኛው ደግሞ መውለድ እንደማይችል ማረጋገጥ ከቻለ
አንዳንዴ እንደዛ ሁኔታዎች ያጋጥማሉ። አባትን ብሎ አክሴፕት ካደረጉና ልጆቻቸውን እያሳደጉ ባለበት ሁኔታ ራሱ እንደዛ አይነት ይፈጠራል። በኋላ ላይ ራሱ ሊያውቁ ይችላሉ እና አለመውለዳቸውን ሊያውቁ ይችላሉ። ስለዚህ በእንደዛ አይነት ሁኔታ የማያውቁበት ሁኔታ መውለድ የማይችሉበት ሁኔታ ማስረዳት ከቻለ አባትን ያለው ሰው ስለዚህ ያንን አባትነት በተመለከተ የሰጠውን ቃል ሊሽር ይችላል። ከዚህ ውጭ ግን ከነዚህ ሁኔታዎች ውጭ ሌላ ተሳስቼ ነው ወይ ደግሞ በሌላ ምክንያት ነው የሚል በማንሳት የሰጠውን ቃል ራሱ መሻር የማይችልበት ሁኔታ በግልጽ በ140 ላይ ተቀምጧል እና እነዚህ ናቸው ያሉት ነገሮች ማለት ነው። እና በጣም ብዙ ሰፊ ውይይትን የሚጠይቁና ውስብስብ ጉዳዮች ያሉበት ነው የአባትነት ማወቂያ መንገዶች እና ከልጅ ጋር ተያይዘው የሚነሱ ነገሮች ማለት ነው። ሶስተኛው ደግሞ እንግዲህ እነዚህ ሁለቱ አማራጮች ካልሰሩ ነው አይደለ? በትዳር ውስጥም አባትን ማወቅ ካልተቻለ ሁለተኛው አማራጭ ደግሞ ሄደን ይሄንን እኔ ነኝ ልጄ ነው ለመጣ ሰው ከሌለ ደግሞ የመጨረሻው አማራጭ ደግሞ በፍርድ ሂደት ነው አባትነት የሚረጋገጠው። ፍርድ ቤቶች ደግሞ ያን አባትም የሚያረጋግጡበት ሁኔታ አለ ማለት ነው። እነዛን ቅድመ ሁኔታዎች ደግሞ በግልጽ ሕጉ አንድ በአንድ በተሻሻለ ቤተሰብ ሕግ አንቀጽ 143 ላይ ተገልጸዋል። በምን ሁኔታዎች? ምክንያቱም ቀጥታ ሌሎች አማራጮች እያሉን እነዛን ወደ ሳንጠቀም መሄድ ስለማንችል እነዛ ቅድመ ሁኔታዎች ሲሟሉ በፍርድ ደግሞ የሚረጋገጥበት ሁኔታ አለ። እነዛን በዝርዝር ማስቀመጥ እንችላለን። በ143 ላይ በቤተሰብ ሕጉ 143 ላይ ተቀምጧል። እነዚህ መሟላት ያለባቸው ሁኔታዎች አሉ። እነሱ ላይ እንወያይ። አሁን ቅድም ስንጀምር ምን ብለናል? አባትነትን ማወቂያ መንገዶች 3 ናቸው ብለን ተነስተናል። ከ3ቱ አንዱ ነው በፍርድ ቤት አባትን ማወቂያ መንገድ። አንዱ ስር 5 ዝርዝሮች አሉ። ስለዚህ አንዳንዴ እነዛን 2ቱን ለብቻ አድርገን 3ቱ ደግሞ በስሩ 5 ስለያዘ 7 አይነት መንገድ አለ ብለን ልንገልጸው እንችላለን። ለአገላለጽ ያህል በጥቅሉ ካየነው 3 ነው፣ ግን 3ኛው በስሩ ዝርዝሮች ስላሉት 5 አሉት። ስለዚህ በደፈናው እነዚህን 5ቶች ቅድም ያልናቸው 2ቱ ሲደመሩ 7፣ ከ7ቱ ውጭ ግን ሌላ አባትነትን ማወቂያ መንገድ የለም። እነዚህ 5ቱ ምንድን ናቸው? እንግዲህ ሚስት በተለያየ መንገድ ልትደፈር ልትጠለፍ ትችላለች። ልጁን በጸነሰችበት ጊዜ እንግዲህ የጽንሱ ጊዜ በስሌት ተገኝቶ የሚደረስበት ነው። መደፈሯንና መጠለፏን ካረጋገጠች እና ይህንን ማስረዳት ከቻለች የዛ ልጅ አባት ጠላፊ ወይም ደፋሪ ነው ብሎ ፍርድ ቤት ሊወስን ይችላል። ሁለተኛው ስልጣንን አላግባብ በመጠቀም በተንኮል አገባሻለሁ የሚል ተስፋ በመስጠት ከእሷ ጋር የግብረ ስጋ ግንኙነት የፈጸመ ሰው መኖሩም ከተረጋገጠ በተመሳሳይ ይሄ ሰው አሁንም የዚህ ልጅ አባት ነው ብሎ ሕጉ ማስረጃውን መሰረት አድርጎ ግምት ይሰጣል ማለት ነው። አንዳንዴ ማስረጃዎች ደግሞ ይኖራሉ አይደለ? ደብዳቤዎች ለምሳሌ ቢኖሩ ስለ አንድ ልጅ የሚያትት ልጅነቱን የሚጠቁሙ ደብዳቤዎች ቢኖሩ የጻፏቸው አባት ነው ተብሎ የሚታሰበው ሰው የጻፈው ደብዳቤ ጽሁፎች እንደዛ አይነት የሚያሳዩ ከሆነ በግልጽ ልጅነቱን የሚያረጋግጡ አንዱ አማራጭ እሱ ነው። 3ኛ አድርገን እንወስደዋለን። ከ5ቱ 3ኛው ማለት ነው። አራተኛው መንገድ ደግሞ ግንኙነት ሳይኖራቸው በህግ አሁን ለምሳሌ ቅድም የጠቀስናቸው አሉ አይደል? በህግ ጥበቃ የሚሰጣቸው አይነት ግንኙነት ሳይኖር እንዲሁ በሌላ አይነት ግንኙነት ውስጥ የነበሩ መሆኑን ያንን ማስረዳት የሚቻልበት ሁኔታ ሲኖር ቀጣይነት ባለው የግብረ ስጋ ግንኙነት አብሮ ቅድም እንዳለው በህግ እውቅና የለውም፣ ይሄ ግንኙነት ጥበቃ የለውም። ነገር ግን አባትነትን ለማወቅ ዓላማ ግን ያገለግላል። ምክንያቱም ቀጣይነት ያለ ግብረ ስጋ አሁን መልሰን እዚህ ጋር በጣም አከራካሪ ጉዳዮች ስላሉ መልሰን እንመጣበታለን። ከዛ የመጨረሻው ምንድን ነው? የመጨረሻው ደግሞ መንከባከብ መሰረት ያደረገ ነው። ሲያስተምረው፣ ሲንከባከበው፣ የሚያስፈልገውን ነገር ሲያሟላ ልክ እንደ አባት አክት የሚያደርግበት ሁኔታ ሲፈጠር ያም እንደ አንድ ሁኔታ ቅድመ ሁኔታ ተደርጎ ተቀምጧል በህጉ። ይሄ እንግዲህ ምናልባት አከራካሪ ሊሆን ይችላል። አንዳንድ ሰዎች በመልካም ፍቃድ በጎ ነገር ለማድረግ በማሰብ እቺ ሴት ከጎኗ ሰው የለም በሚል እሳቤ እንደዚህ አይነት እንክብካቤ ውስጥ የሚገቡ ሊረዳ የሚያደርጉ እንትን የሚሉ አሉ። እና አንዳንዴ እንሰማለን እንደዚህ አይነት ኬዞችን እኮ በመኪና ድንገት በመንገድ ላይ የምትወልድን ሴት በመኪናው አንስቶ ጤና ጣቢያ ወይ ደግሞ የሕክምና ተቋም የወሰደ ሰው ራሱ እንደ አባት ተደርጎ እሱ ነው የሚባልበትና ሙጭጭ ብለው ከዛ በኋላ ሌሎች ብዙ ችግር የሚፈጠርበት ሁኔታ አለ እንሰማለን። እና ነገር ግን እንደ አንድ ቅድመ ሁኔታ
ያው በቅንነት የሚያደርጉ ሰዎች እንዳሉ ሆነው ከዛ ደግሞ አባታዊ ግዴታን ተከትሎ ደግሞ የሚመጡ እነዚህ የማስተማር የመንከባከብ ምናምን ሁኔታዎችን የሚያከናውኑ የሚሰሩ ሰዎች ሲያጋጥሙ ደግሞ እነዛን ታሳቢ ያደረገ ህጉ ግልጽ ለማድረግ ፈልጎ ሰበር አንድ ውሳኔው ላይ ህጉም ይላል አለ እንደ አባት ድርጊቶቹ አባትነትን ማሳየት መቻል አለባቸው። ስለዚህ ሰበር ምን ብሏል? በአባትነት መንፈስ ልጄ ነው ብሎ ያንን እንክብካቤ የሚያደርገው ዝም ብሎ አይደለም፣ ልጄ ነው የኔ ልጅ ነው በሚል መንፈስ ካደረገው ነው እንደ አባት ሊቆጠር የሚችላል። አለበለዚያ አንተ ያልካቸው ለእርዳታ ለተለያዩ ነገሮች ተብሎ የሚደረጉ እንክብካቤዎች አባትነትን ሊያመጡ ይችላሉ። ግን የማስረጃ ጉዳይ ስለሆነ እንዴት ነው ያደረገው፣ ለምንድን ነው ያደረገው፣ ማስረጃ ምስክር የሚያጠራው ነው። ቅድም ያጨቃጭቃል ወይም ደግሞ አጨቃጫቂ ነገሮች ውስጡ ይዟል ያልኩ የአንቀጽ 143 ንዑስ አንቀጽ ድንጋጌ ነው። በህግ እውቅና የሌለው በቀጣይነት አንደኛ ቀጣይነት ያለው የግብረ ስጋ ግንኙነት ማለት ምን ማለት ነው? ቀጣይነት ባለው የግብረ ስጋ ግንኙነት አብረው የኖሩ ነው የሚለው። አብረው የኖሩ ማለት ምን ማለት ነው? ይሄም ብቻም ሳይሆን የሚለው ይሄ ቀጣይነት ያለው የግብረ ስጋ ግንኙነት መደረግ ያለበት መቼ ነው? በህግ በታወቀው የእርግዝና ጊዜ ነው ይላል። በህግ የታወቀው የእርግዝና ጊዜ መቼ ነው የሚሉት እነዚህ ሶስት ነገሮች በጣም መሰረታዊ ናቸው። ምክንያቱም ይህንን አንቀጽ መሰረት ተደርጎ የአባትነት ክርክር በተለያየ መንገድ ስለሚደረግ እርግዝናን በተመለከተ በህግ የታወቀ ሲል እንግዲህ መደበኛ እርግዝና እንግዲህ ያው ይታወቃል 9 ወር ከ5 ቀን እስከ 10 ወር ድረስ ነው ማክሲመም የሚሄደው በተለያየ የህክምና ችግር ከዛ ኤክስቴንድ ካላደረገ በስተቀር። ስለዚህ ህጉ ሲያስቀምጠው ለምሳሌ በጋብቻ ውስጥ ያለውን ሲያስቀምጥ የተጸነሰ ወይ ደግሞ የተወለደ ሲል በጋብቻ ውስጥ ከሆነ 180 ቀን ብሎ ያስቀምጣል። 6 ወር ማለት ነው። ከጋብቻ በኋላ በፍቺ ከተጠናቀቀና ከፍቺ በኋላ ከሆነ ደግሞ እስከ 300 ቀን ይላል። ስለዚህ እነዚህን የእርግዝና ወቅቶችን ታሳቢ በማድረግ ነው አባትነትን እንደምናቀው። ግን እዛ ላይ የጋብቻ መደረግንና የፍቺ መደረግን ታሳቢ አድርጎ ነው ቀኖቹን ሲያስቀምጣቸው። ከጋብቻ በኋላ ከሆነ ይታወቃል 180 ምናምን ብሎ ሲያስቀምጥ ማለት ነው። እዚህ ጋር ግን ቀጣይነት የግብረ ስጋ ግንኙነት ጊዜ ሪፈረንስ የለህም ከዚህ ጊዜ እስከዚህ ጊዜ የምትለው። ስለዚህ ከዚህ ድንጋጌ ግን መውሰድ የምንችለው ምንድን ነው? ቢያንስ 6 ወር እስከ 10 ወር እንግዲህ ቀድሞ የተወለደ ልጅ ነው ከተባለ በዛ 6 ወር ጊዜ ውስጥ ነው ይሄ ቀጣይነት ያለው የግብረ ስጋ ግንኙነት መደረጉን ማስረዳት የሚያስፈልገው። በመደበኛው አይነት ይሄ 10 ወር የተወለደ ማነው በ9 ወሩ የተወለደ ልጅ ከሆነ ደግሞ 300 ቀኑ ነው ማለት ነው የእርግዝና ጊዜ የሚባለው ያ ጊዜ ነው። በዛ ጊዜ ውስጥ ነው ቀጣይነት ያለው የግብረ ስጋ ግንኙነት መደረግ ያለበት። አለበለዚያ በዛ ያስረዳው ቀጣይነት ያለው የግብረ ስጋ ግንኙነት ተደርጓል ብለህ እያስረዳህ ያለው ከዚህ የእርግዝና ጊዜ ውጪ ስላለ ሌላ የግብረ ስጋ ግንኙነት ከሆነ ህጉ የሚያስቀምጠውን መመዘኛ እያሟላ አይደለም። ምክንያቱም ህጉ ግልጽ ነው። አንደኛ ቀጣይነት መኖር አለበት። እንደውም አንድ ጽሁፍ ጽፌ ብዙዎችም እየተነጋገሩበት ነው። አንዳንድ የሚቃወሙትም ሰዎች አሉ። በአንድ ቀን የግብረ ስጋ ግንኙነት የተወለደ ልጅ በህግ አባት የለውም የሚል። ይሄን ግን ስል ከቤተሰብ ህጉ መሰረት አድርጌ ነው። ምክንያቱም የቤተሰብ ህጉ አንቀጽ 145 ቃል በቃል ምንድን ነው የሚለው? ከፍ ሲል ከተገለጹት የአባትነት ማወቂያ መንገዶች ውጭ አባትነት በማናቸው አይታወቅም ብሎ ይዘገዋል። ስለዚህ በአንድ ቀን የግብረ ስጋ ግንኙነት የተወለደ ልጅ ደግሞ ቅድም ባልነው አግባብ በጋብቻ ነው የተወለደው እንዳንል ጋብቻ የለም፣ እንደ ባልና ሚስት አብሮ በመኖር ነው እንዳንል የለም። ከነዚህ ውጭ ደግሞ ያሉት ግንኙነቶች የህግ ጥበቃ የለውም ሲል ደግሞ ግልጽ 107 እና 93(2) ላይ ተመሳሳይ እንደዚህ አይነት ሀሳቦች አሉ። ይሄ ቀጣይነት የግብረ ስጋ ግንኙነት ስላደረግክ ብቻ እንደ ባልና ሚስት ትቆጠራለህ ልትባል አትችልም ስለሚል ይሄ በአንድ ቀን የግብረ ስጋ ግንኙነት የተወለደ ልጅ በዚህ በተቀመጠው የህግ አግባብ አባቱን የሚያውቅበት ምንም እድል የለውም። ስለዚህ በአንቀጽ 107 መሰረት ያለው ግንኙነት ወይ በጉዲፈቻነት የሚወስደው ወይ ደግሞ ቅድም ባልነው መሰረት ልጄ ነው ብሎ የሚቀበለው አባት እስካላገኘ ጊዜ ድረስ ከእናቱ ብቻ ነው የህግ ግንኙነት ወይም ዝምድና ያለው። ይሄ ግን ቅድም አንተም የጠቀስነው ስትጀምር ስገባ የጠቀስነው አንቀጽ የህገ መንግስቱ አንቀጽ 36 የህፃናት መብትን የማወቅ ግዴታ አለባቸው ከሚለው ጋር አይጣላም ወይ? ከዓለም አቀፍ ኢትዮጵያ ከፈረመቻቸው ዓለም አቀፍ የህግ ድንጋጌዎች ጋር አይቃረንም ወይ ልንል እንችላለን። ግን ደግሞ ህግና ስርዓቶች አሉ አይደል? የሆነ መብት ይኖራል። ያንን መብት ግን ፕሮሲጀር ይቀመጣል እና ያ ፕሮሲጀር የተቀመጠው የቤተሰብ ህጉ አንቀጽ 143 ነው
125 እና ተከታዮች ላይ። ስለዚህ ይሄ ህገ መንግስታዊ አይደለም ተብሎ እስካልተሻረ ድረስ የጸና ነው ማለት ነው። ስለዚህ የምንገዛው በዚህ ስለሆነ ሌላው ደግሞ በቀጣይነት ያለው የግብረ ስጋ ግንኙነት መኖሩን ብቻ ሳይሆን ቀጣይነት የግብረ ስጋ ግንኙነት ማድረግ ብቻ ሳይሆን አብሮ መኖር ይላል። አብሮ መኖርስ ማለት ለምን ያህል ጊዜ አብሮ ወጣ ገባ ሲሉ ዝም ብለው ማለት አሁን ፍቅረኞቹ የኛ ታሪክ ላይ ያሉት ፍቅረኛሞች ምንድን ነው የሚያደርጉት? ፍቅረኛሞች ናቸው። የትኛው ላይ ነው የሚወድቀው? ለምሳሌ እሱን ብንወስድ የትኛው ላይ ነው የሚወድቀው? አሁን ከተወያየንበት አንጻር የትኛው ላይ ነው የሚወድቀው የሚለውንም አብረን እንድናይ ነው። ምክንያቱም መነሻም የሆነንና ለውይይትም እንትን ያለ በእንደዚህ አይነት እንትን ምክንያቱም መደበኛ ግንኙነት ያላቸው ትዳር ውስጥ ያሉ ወይ ደግሞ ቅድም የገለጽናቸው ላይ አባትነትን አትሊስት በቀላሉ የሚገኝበት ሁኔታ እድሉ ሰፊ ነው። ነገር ግን በእንደዚህ አይነት ድራማው ላይ ባየነው እና ለውይይታችን መነሻ የሆነን ነገር ላይ ግን አስቸጋሪ ሁኔታዎች ስላሉ የትኛው ላይ በምን አግባብስ ነው አሁን ይሄንን ልንፈታ የምንችለው የልጁን አባት እንዴት ነው ልናቅ የምንችለው የሚለውንም እንድናይ ነው። ይህ አንቀጽ 143 መላይ ያለው አባትነትን የማወቂያ መንገድ በጣም አከራካሪ ነው። እያንዳንዱን ቃል ልሰንጥቀው ካልክ ብዙ ነገር ስለምታወጣበት ከውስጡ ማለት ነው። ምክንያቱም ምንድን ነው የሚለው ቀጣይነት ባለው የግብረ ስጋ ግንኙነት በህግ በታወቀው የእርግዝና ጊዜ አብሮ ከኖሩ ነው። አብሮ መኖር ካለ ነው። ቀጣይነት ያለው የግብረ ስጋ ግንኙነት ምንድን ነው? በህግ የታወቀው የእርግዝና ጊዜ ምንድን ነው? ጋብቻ ከተደረገ በኋላና ጋብቻው ከፈረሰ በኋላ ብሎ ሪፈረንስ ይሰጣል። እዚህ ጋር ግን በህግ በታወቀው የእርግዝና ጊዜ ውስጥ ነው የሚል ሪፈረንስ የለህም። ስለዚህ ግን ቅድም ከጠቀስከው አንቀጽ ግን መረዳት የምንችለው ምንድን ነው? ቢያንስ የእርግዝና ጊዜ የሚባለው ካነሰ 6 ወር ነው፣ ከበዛ 10 ወር ነው ማለት ነው። ስለዚህ ልጁ ቀድሞ የተወለደ ይሄ 9 ወር ሳይሞላቸው የሚወለዱ ልጆች አይነት ከሆነ ቢያንስ 6 ወር ውስጥ ካልሆነ ደግሞ እጅግ ከዘገየ በ10 ወር ውስጥ ብቻ በእነዚህ ጊዜ ውስጥ ነው ቀጣይነት ያለው የግብረ ስጋ ግንኙነት መኖሩን ማስረዳት ያለብን። ካልሆነ ግን የሆነ ጊዜ ከዚህ የእርግዝና ጊዜ ውጭ የነበረን የግብረ ስጋ ግንኙነት መሰረት በማድረግ አባት ነው አባት ይባልልኝ ብለህ ጥያቄ ልታቀርብ አትችልም። ሌላው ቀጣይነት ያለው የግብረ ስጋ ግንኙነት ነው የሚለው። ቀጣይነት ማለት መቼም አንድ አይደለም ማለት እንደውም አንድ ጽሁፍ ላይ እኔ ያነሳሁት ሀሳብ ነበር። በአንድ ቀን የግብረ ስጋ ግንኙነት የተወለደ ልጅ በህግ አይን አባት የለውም የሚል ህገ መንግስታዊ አይደለም ከዚህ ጋር የሚል ክርክር መነሳቱ እንደተጠበቀ ሆኖ በዚህ የቤተሰብ ህግ ድንጋጌ መሰረት ግን ጉዳዩን ከተመለከት ነው ቅድምም ብለናል። በህግ እውቅና የተሰጣቸው ግንኙነቶች ጋብቻና እንደ ባልና ሚስት አብሮ መኖር ነው። እዚህ ጋር ደግሞ በአንቀጽ 143 መላይ ደግሞ ምን እያለን ነው? እንደ ባል ቀጣይነት ባለው የግብረ ስጋ ግንኙነት ከተወለደ ነው አባትነት የሚታወቀው እያለን ነው። የአንድ ቀን የግብረ ስጋ ግንኙነት ቀጣይነት ያለው የግብረ ስጋ ግንኙነት አይደለም። ስለዚህ በአንድ ቀን የተወለደ ልጅ በቤተሰብ ህጉ አንቀጽ 107 ላይ እንደተገለጸው ይሄ ልጅ ልጄ ነው ብሎ የሚቀበለው በህግ ስርዓት መሰረት ወይ በጉዲፈቻ የሚወስደው አባት ከሌለው ወይም ካላገኘ በስተቀር ዝምድናው ግንኙነቱ የህግ ግንኙነቱ በሙሉ ከእናቱ ጋር ብቻ ነው ሲል በግልጽ ያስቀምጣል ማለት ነው። አሁን እዚህ ላይ ህገ መንግስቱ ላይ የተቀመጠው የልጆች መብት አለ፣ አባታቸውን የማወቅ መብት። ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶችም ይህንን ነው የሚደግፉት። አንዳንዴ ሰዎች ይህንን ጠቅሰው አይ አባትነት በፈለገው መንገድ ያረጋግጥ ይላሉ። ግን በህገ መንግስት ወይም በአንድ ቦታ ላይ የተቀመጠ መብት የሚፈጸምበት የራሱ የህግ ስርዓት አለው። ያ የህግ ስርዓት የቤተሰብ ህጉ ነው። የቤተሰብ ህጉ ደግሞ ይህንን ያስቀምጠው። ካልሆነ ይሄ ህግ የልጆችን አባትን ወላጆቻቸውን የማወቅ መብት ይጋፋል ተብሎ ምንድን ነው መሆን ያለበት? በህግ መሻር ይኖርበታል። አለበለዚያ ግን ይህንንም ስርዓት ሲያስቀምጥ ህጉ ወዶ አይደለም አይደለ? አባትነትን ለማወቅ ፈተና ስለሆነ ነው። ቅድም አንተ በመግቢያ ላይ እንዳልከው አባትነትን ማወቅ የእምነት ጉዳይም ስለሆነ በጣም ፈታኝ ነገሮችም ስላሉት አስቸጋሪ ስለሚሆን ነው ያንን የሚያደርጉት። እና ሌላው ደግሞ አብሮ መኖር ማለት ምን ማለት ነው? አንዳንዴ ቅድም በታሪካችን ላይ እንዳየነው አይደለ? ፍቅረኛሞች ናቸው፣ አብረው አይኖሩም፣ ይለያያሉ፣ ይገናኛሉ፣ በቃ ወደ ቤቱ ነው የሚሄዱት። እነዚህ ሰዎች ቀጣይነት ያለው የግብረ ስጋ ግንኙነት እያደረጉ አብረው ኖረዋል ማለት ይቻላሉ? እየተቀጣጠሩ በየወሩ በየሆነ ነገሩ ስለተገናኙ ተገናኝተውስ በእርግጥ የግብረ ስጋ ግንኙነት አድርገዋል ማለት ይቻላሉ የሚሉ በርካታ ጥያቄዎችን በአግባቡ በማስረጃ መፈተሽ ይጠይቃል። አብሮ መኖር ማለት በአንድ ጣሪያ መኖር ነው ወይ? ምክንያቱም አንዳንዴ ከአንዱ ጋር ሴቷን ሪፈረንስ የምናደርገው የምትወልደው ልጁን የምትጸንሰው እሷ ስለሆነች እሷን መሰረት አድርገን ነው ሀሳቡን መስጠት የምንችለው።
ወንዱን መሰረት አድርገን ሀሳብ ስለማንሰጥ፣ ምክንያቱም በወንድና በሴት መካከል ልዩነት ያደረግን የሚመስል ሀሳብ እንዳይመጣ ማለት ነው። ስለዚህ ዛሬ ከአንዱ ጋር ቆየች፣ ነገ ከሌላው ጋር የምትሄድ ከሆነ ፍቅረኛም ኖራት ሌላ ፍቅረኛ ሳይድ እንትን የምንለው አይነት ነገር ካላት የህግ ግዴታም ስለሌለባት ፍቅረኛሞች ስለሆኑ የሃይማኖት ግዴታ እና የሞራል ጉዳይ ካልሆነ በስተቀር ከተለያዩ ሰዎች ጋር ልትወጣ የምችልበት እድል ስላለ እነዚህ ሰዎች ቀጣይነት ባለው የግብረ ስጋ ግንኙነት አብረው እንዲኖሩ ህጉ ፈልጓል ማለት ነው። ስለዚህ አብሮ መኖር ከዚህ አኳያ መታየት አለበት ብዬ አምናለሁ። ሌላው በእርግጥ ከሌላ ሰው ጋር የግብረ ስጋ ግንኙነት መኖሯን ማረጋገጥ ከተቻለ ልክ በእኛ ታሪክ ላይ እንደተቀመጠው አይደል ከሌላ ሰው ጋር ግንኙነት እንዳለሽ ማላቅ መሰለሽ ወይ ይላል። ይህንን በማስረጃ ማረጋገጥ ከተቻለ እንደዚህ በሚሆንበት ጊዜ እንደ ማነው አባትነትን በፍርድ ማሳወቅ አይቻልም። ከሌላ ሰው ጋር የግብረ ስጋ ግንኙነት እንዳላት ማረጋገጥ ከተቻለ አባትነትን የማወቅ መንገድ እዛ ጋር ያበቃል። ነገር ግን ይሄ ከእሷ ጋር የግብረ ስጋ ግንኙነት አለው የተባለውን ሰው የልጁ አባት እንደማይሆን በዲኤንኤ ማስረጃ ማረጋገጥ የሚቻል ከሆነ ግን ምንም እንኳን ከሌላ ሰው ጋር የግብረ ስጋ ግንኙነት ብታደርግም ስቲል አባትነትን ቀጣይነት ባለው የግብረ ስጋ ግንኙነት አብሮ በመኖር አለ የሚለውን በማስረዳት ማረጋገጥ ይቻላል። አሁን ያነሳነውን ለውይይታችን መነሻ የሆነንን ተመልካቾቻችን የሚያዩትን ቪዲዮ በእንደዚህ አይነት ሁኔታ ውስጥ በርካታ እህቶቻችን ያልፋሉ ብለን እናስባለን እና እንደዚህ አይነት ነገሮች ያጋጥማሉ። በድንገተኛ ሁኔታ የመፀነስ ሁኔታዎችም ይኖራሉ እና ከነዚህ አንጻር አሁን ካነሳናቸው ውይይቶች አንጻር ምን የመፍትሄ ሀሳብ ልንሰጥ እንችላለን? ልንሰጥ የምንችለው አንደኛ በህግ የታወቁት ግንኙነቶች ቅድም የገለጽናቸው ስለሆነ ሰዎች የወንድና የሴት ግንኙነት በሚፈጥሩበት ጊዜ በዘፈቀደ ባያደርጉ፣ በተቻለ በጋብቻ ካልተቻለ በህግ የሚታወቀው ቀጣዩ ደግሞ እንደ ባልና ሚስት አብሮ የመኖር ግንኙነት ስለሆነ ለልጃቸውም ለራሳቸውም ለብዙ ነገሮች ሲሉ ይሄንን ባደረግ ቢችሉ፣ ከዛ ውጭ ደግሞ የአባትነትን የማወቃ መንገድ ቅድም የዘረዘርናቸው ብቻዎች ስለሆኑ ስናወራም ስንከራከርም አንዳንዱ ነገር ወጣ ያለ ለትርጉምም የተጋለጠ ስለሆነ ጥንቃቄ ማድረግ በተለይ ልጅ መውለድ በሚኖርበት ጊዜ ከፍተኛ ጥንቃቄ እንደሚፈልግ በዘፈቀደ ሊደረግ የሚገባው ተግባር እንዳልሆነ ማሳያ ነው ማለት ነው። እንደ መጨረሻም አሁን ካልከው በተጨማሪ ደግሞ ሁሌም የባለሙያ ምክር አይለያችሁ። በማንኛውም ጉዳይ ላይ የምትወስዷቸው እርምጃዎች በሙሉ በባለሙያ የተደገፉና የባለሙያ ሀሳብን የያዙ የባለሙያ ምክርን የያዙ ጥንቃቄ የተሞሉ እንዲሆኑ ደግሞ ከወዲሁ ልክ ሌላም ጊዜ እንደምንሰጠው ይህንን ምክር ሀሳብ ለመለገስ እንወዳለን። ለዛሬ ያለን እንግዲህ ውይይታችን ይሄን ይመስላል። ሙሌ በጣም ጥሩ። የህግ ጉዳይ ሁልጊዜም ይሄንን ፕሮግራም ስንሰራ እናንተ እንድታቁ እንድትነቁ አንዳንድ ነገሮች እንዲገቧችሁ መሆኑ እንደተጠበቀ ሆኖ ግን የህግ ጉዳይ ሁሌም በህግ ባለሙያ አይን መታየት መታደስ ስላለበት ክርክር፣ ሀሳብ፣ ችግር ሲገጥማችሁ ባለሙያ ማማከር አይለያችሁ። እንግዲህ የጠበቆች ወግ እዚህ ላይ ማረፊያውን ያደርጋል። እስካሁን ጥሩ ውይይት አድርገናል። በቀጣይ ሳምንት በሌላ የህግ ርዕሰ ጉዳይ የጠበቆች ወግ ይመለሳል። ለዛሬ ግን ይበቃናል።